ዋትሳፕ ጋይስ ይህን ቪዲዮ ፖስት የማደርገው ምንም ቁም ነገር የለውም። ዝም ብዬ ሲደብረኝ በቃ ልክ ዝም ብዬ እስኪ ሶሻል ሚዲያ ልውጣ ብዬ ነው ዝም ብዬ ነው የቀረጽኩት። ያው ከተመቻችሁ ሼር፣ ኮፒ፣ ሊንክ፣ ሪፖስት አድርጉት እና ደግሞ ኢትዮጵያውያን በሙሉ እንግሊዘኛ የማንችልበት ዋነኛና ታላቁ አንኳር ምክንያቱ we are not colonized እያላችሁ ለምታከብዱ ሸሌ ሸርሙጣ ብዳታም ቦርኮ ጥንባታም ሸታታ ተበዲ ለሆናችሁ ፍጥረታት ወይም ዘአካላት ለነግራችሁ እወዳለሁ። ደው በዚህ በ21ኛው መቶ ክፍለ ዘመን እንግሊዘኛ ለመናገር ያው ያሰድባል። ግን ልጁ ላይ በቃ ተለጠፋችሁበት። ምን አገባችሁ? ይናገር አይናገር ስለሱ ምን አገባችሁ? ስራውን እኮ ተናገረ አይደል እንዴ? የወደ ፌስታል ምናምን ነው ማዞረ ስራዬ እንደዛ ነው ብሎ ተናገረ። በቃ ተለጥፋችኋል እስካሁን እሱ ጋር። ግን ዋና ጥያቄው እናንተ ትችላላችሁ ወይ ነው? እናንተ እንግሊዘኛ ትችላላችሁ? ሌላ ምሁራኖች አሉ አይደል? አደባባይ ላይ ሲዘረጥጡት ነው የማይችሉት ፕሮናንሲዬሽን ሁላ ራሱ አስተማሪዎቻችን ተብለው እንዴት ነው እንግሊዘኛ የሚያነቡ? እና ስለኛ እንግሊዘኛ ቋንቋ መቻል አለመቻል ምሁርነትን እኮ አያመለክትም። ምን አገባን እኛ ስለ ሰው ሀገር ቋንቋ? እኛን ይመለከተናል እንዴ? አዎ we are not colonized በቃ ስለሆነ ነው እንደዛ። እኛ ምንም አንችልም። በቃ አልቻልንም እንግሊዘኛ። ግን ከተጠያቂነት አያድንም። ምክንያቱም ጠቃሚ ነገሮች ብዙ ነገሮች እንግሊዘኛ ቋንቋ ስለሚለቀቁ በዛ ነገር ማወቅ እንችላለን። ስለዚህ